እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። ቃል የገባነውን እንፈጽማለን፣ የጀመርነውን እንጨርሳለን ያሉት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የሚገባትን ከፍታ ለመስጠት ያለ እረፍት እንሰራለን ብለዋል። ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፍባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካለው ከጀመርነው የሚያስቀረን አንዳች ጉልበት የለም። ይህ የጋዝ ፋብሪካ የእያንዳንዱን ኢትዮጵያዊ ሕይወት የሚነካና የሚቀይር ይሆናል ያሉት ጠቅላይ ሚኒስትር አብይ አህመድ በአንድ ዓመት ጊዜ ውስጥ በጋዝ የሚሰሩ 2000 ባሶች ወደ ስራ ይገባሉ ብለዋል። ይህ ሲሆን አሁን ያለውን የትራንስፖርት ዋጋ በግማሽ እንደሚቀንስም ተናግረዋል። ከዚህ በተጨማሪ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሀሳብ አለ። ለመላው የኢትዮጵያ ሕዝብ መግለጽ የምፈልገው በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይ ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ለነዳጅ የሚወጣውን ከፍተኛ ወጪ መቀነስ ይኖርብናል ያሉት ጠቅላይ ሚኒስትር አብይ አህመድ ከዛሬ ጀምሮ ወደ ኢትዮጵያ ነዳጅ የሚጠቀሙ ትልልቅ ተሽከርካሪዎችን ማስገባት እንደማይቻል አስታውቀዋል። እንደ ኢትዮጵያ ላሉ በውጭ ምንዛሪ ከፍተኛ ሀብት ለሚያወጡ ሀገራት ትርጉሙ ከፍተኛ ነው። እነዚህ ትራኮች አንዴ ጋዝ ከተሞሉ በኋላ 1500 ኪሎ ሜትር መጓዝ ይችላሉ። ምን ማለት ነው? አንድ ትራክ አዲስ አበባ ላይ ጋዝ ተሞልቶ የሚጭነውን ጭነት ጭኖ ጅቡቲ ደርሶ አራግፎ ከጅቡቲ መልሶ ጭኖ አዲስ አበባ እስኪደርስ ሌላ ማደያ አያስፈልገውም ማለት ነው።
በዚሁ አጋጣሚ ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ቦቴዎች፣ ትራኮች የሚያስገባ ከሆነ በእኛ በኩል ዲዩቲ ፍሪን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ፣ የሎጂስቲክስ ኮስት ለመቀነስ፣ ትራንስፖርት ለማሳለጥ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ። ተመልካቾች አሁን ደግሞ በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን በሶማሌ ክልል ካሉ የምትገኘው ሪፖርተራችን ሮዛ መኮንን በቀጥታ መስመራችን ላይ ትገኛለች። ሮዛ እንደምን አመሸሽ? ዛሬ የተመረጡት ፕሮጀክቶች ለኢትዮጵያ ኢኮኖሚ ምን ያህል አቅም ይሆናሉ የሚለውን ንገሪኝ። አመሰግናለሁ መቅደላዊት። እንግዲህ ቀደም ሲል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በስፋት በመልእክታቸውም የሄዱበት ነው። በተለይ በሶማሌ ክልል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ቆይታ ማድረጋቸው ይታወቃል። በዚህ ቆይታቸው እንግዲህ ወደ 10 ቢሊዮን ዶላር ገደማ የሚሆኑ ፕሮጀክቶች ሜጋ የሚባሉ ትልቅ የሀገሪቱ ፕሮጀክቶች ይፋ የተደረጉበት ስነስርዓት የተከወነበት ነው የሶማሌ ክልል ቆይታቸው። የጉባ ብስራቶችም እዚህ በሶማሌ ክልል በይፋ ወደ 4 ፕሮጀክቶች በአንድ ቀን እንግዲህ የተመረቁበት እንዲሁም አዲስ የተጀመሩ ከጉባ ብስራት ተብለው ከተጠቀሱ የታላቁ የኢትዮጵያ ህዳሴ ግድብ መገባደዱ መጠናቀቁን ተከትሎ በብስራትነት ከተነሱ ጉዳዮች ውስጥ እንግዲህ በተለይም የድፍድፍ ነዳጅ እንዲሁም ደግሞ የተፈጥሮ ጋዝ ማጣሪያና የተፈጥሮ ጋዝ ማቀነባበሪያ ፋብሪካዎች ይፋ የሆኑበት ቆይታ ነበር የነበረው። እዚህ አሁን የሚገኘው በሶማሌ ክልል ካሉብ በተባለው ስፍራ ላይ ነው። ይህ በኦጋዴን ተፋሰስ ውስጥ የሚካተት በካሉብና በሂላል አካባቢ እየለሙ ካሉ ፕሮጀክቶች ውስጥ አንዱ ነው። አሁን ያለሁት ከጀርባዬ ምናልባትም ስለመሸበድ መመልከት ባይቻልም፣ ነገር ግን ይህ በጂሲኤል እና በመንግስት አጋርነት የተቋቋመው እና የመጀመሪያው ምዕራፍ በማጠናቀቅ ለምርቃት አብቅቶ ለምርት የበቃው የተፈጥሮ ጋዝ ማቀነባበሪያ ፋብሪካ ስፍራ ላይ ነው የሚገኘው። ኢትዮጵያውያን የራሳቸውን የተፈጥሮ ጋዝ ማምረትና መጠቀም ችለዋል። በጣም ትልቅ ብስራት የተደመጠበት የተሰማበት እውን የሆነበት አካባቢ ነው። ለአንድ ምዕተ ዓመታት እና ከዛ በላይ እንግዲህ በዚህ ስራዎች ላይ በተለያየ መልኩ መቆየቱ ይታወቃል። ነገር ግን ከለውጥ በኋላ በነበሩ ሂደቶች ለማዕድን ዘርፉ በተለይም ከማክሮ ኢኮኖሚ ዘርፉ አንዱ ተደርጎ የተለያዩ የፖሊሲዎች የአሰራሮች ማሻሻያ ከተደረጉ በኋላ የማዕድን ዘርፉ ወደ ሌላም እውነት እንዲገናኝና አንድ ላይ የተሳሰረ የኢኮኖሚ ግንባታ ለመሄድ በተሞከረው መሰረት እና በተሰራው መሰረት ትልቅ የሚባሉ ውጤቶች እየመጡበት መሆኑን የሚያመላክቱ ፕሮጀክቶች ናቸው ዛሬ ይፋ የተደረጉት። ይህ የካሉብ የተፈጥሮ ጋዝ ማቀነባበሪያ ፋብሪካ የመጀመሪያው ምዕራፍ 50,000 ቶን ወይም ደግሞ 111 ሚሊዮን ሊትር አካባቢ የተፈጥሮ ጋዝ ማቀነባበር የሚችል ፋብሪካ ነው። ይህንን ምርቱን ይዞ ነው እንግዲህ ዛሬ ለምርቃት የበቃው በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀዳማዊት እመቤት ዝናሽ ታያቸውና በበርካታ የመንግስት የስራ ኃላፊዎች በተገኙበት ይህ ደማቅ ስነስርዓት ተከናውኗል። ግንባታው እጅግ ፈጣን የሚባል በአንድ ዓመት ከ2 ወር አካባቢ የተጠናቀቀ የፕሮጀክትን የመፈጸም አቅም በጉልህ ያሳየ እና ፈጣን የሆኑ የፕሮጀክት አፈጻጸም ክትትሎች በስፋት የተደረጉበት ፕሮጀክት ስለመሆኑ የሚያመላክት ነው። በግንባታ ሂደት በጣም በርካታ የሚባሉ ሰራተኞች ሲሳተፉበት የቆዩበት ነው። እንዲሁም ደግሞ አሁን ከግንባታ በኋላ ተጠናቆ በዚህ መልኩ የተፈጥሮ ጋዙን ሲያመርት ደግሞ በርካቶች እዚህ የስራ እድል ያገኙበት ሂደት አለ ማለት ነው። ይህ እንግዲህ እርስ በርሱ የተሳሰረ በተለይም ቀደም ሲል ከጉባ ብስራቶች ከሚጠቀሱት አንዱ የማዳበሪያ ፋብሪካው በጎዴ ዛሬ እንደዚሁ መሰረተ ድንጋይ የተቀመጠለት አንዱ ነው። ይህ የጎዴ ማዳበሪያ ፋብሪካ ከዚህ ከተፈጥሮ ጋዝ የሚጠቀም ወደ 108 ኪሎ ሜትር ያህል ፓይፕ ላይ ተገንብቶለት ከዚህ የተፈጥሮ ጋዝ የሚጠቀም ነው። ስለዚህ ይህ የተፈጥሮ ጋዝ አንድም የምግብ ሉዓላዊነትን ለማረጋገጥ በግብርና ዘርፉ የተሰሩ ያሉ ስራዎችን በእጅጉ የሚያግዝ ተደርጎ ነው የሚቆጠረው ማለት ነው። ይህ ትልቅ የሚባል ውጤት የሚያመጣ ነው። ከዛ ባሻገር እዚህ በቆይታዬም እንደዚሁ በተፈጥሮ ጋዝ መስራት የሚችሉ ተሽከርካሪዎችን ያየንበት የተፈጥሮ ጋዝ እንጭ ነው የተፈጥሮ ጋዝ እየተጠቀሙ አገልግሎት የሚሰጡ ትልልቅ መጫኛ መኪኖችንም ያየንበት ነው። ይህ ሂደት
ታዲያ የትራንስፖርት ዘርፉ እንዲቀላጠፍ በማድረግ የነዳጅ ሀገሪቱ ታወጣው የነበረውንም የውጭ ምንዛሪ በእጅጉ የሚቀንስላት ነው። የማዳበሪያውንም ቀደም ሲል እንደምናየው በዳንጎቴና በኢትዮጵያ መንግስት በኢትዮጵያ ኢንቨስትመንት ሆልዲንግስ አጋርነት ማለት ነው የሚገነባ ፕሮጀክት ነው። ስለዚህ ይህም የውጭ ምንዛሪ በእጅጉ እንደሚያደርግ የሚጠበቅ ነው። በተለይም በክልሉ እየተከወኑ ያሉ ስራዎች ደግሞ የክልሉ ማህበረሰብ ተጠቃሚ በማድረግ ረገድ አጠቃላይ ኢትዮጵያውያን ከራሳቸው ሀብት እንዲጠቀሙ በማድረግ ረገድ ትልቅ የሆነ እድልን የሚፈጥር ነው። በዚህ በዛሬው ስነስርዓት እንግዲህ የመጀመሪያ ምዕራፍ በጊዜያዊ ኩባንያና በመንግስት አጋርነት ይህ የተፈጥሮ ጋዝ ማቀነባበሪያ